እድሜ ለጓደኞቹ አብርሃምን ዳሩት። እንደዚህ አይነት ጓደኛ፣ ቆሻሻ የሆነ ጓደኛ፣ እንደዚህ አይነት ባለጌ ጓደኛ፣ እንደዚህ አይነት መጥፎ አስተሳሰብ ወደ ህይወት ይዞ ሊመጣ የሚችል ጓደኛ በህይወታችሁ ላይ አያስፈልግም። አቤል ጭራሽ ሄርሜላና አብርሃምን ካልዳርኩ ብሏል። በቃ አንተ የጓደኛን ህይወት ለማስተካከል አቤል የጓደኛን ህይወት የአብርሃምን ለማስተካከል የሩታን ህይወት እያበላሸ አንተ ወደፊት ህይወት ምን ሊሆን እንደሚችል ግን ታውቃለህ? ሰላም እኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለን። ክብር ይስፋው ለመድኃኒዓለም። እንዴት ናችሁ? ሁሉ ሰላም? ያው እንግዲህ ትላንት የተፈጠረውን ነገር በሙሉ አይታችኋል። ማለት እኔ ትላንት የተፈጠረው ነገር እኔ በበኩሌ በህይወቴ ይህንን ነገር እሰማዋለሁ ብዬ አስቤ ማላውቀው ነገር ነው የተፈጠረው ማለት ነው። ጭራሽ ይሆናል ብዬ ማላስበው ነገር ነው። ትላንትና ሳየው በቃ 50 ሺህ ስለገባች ፕሮግራም እያከበሩላት ነው ብዬ ነበር እያሰብኩት እና ያንን ነገር እያደረጉ ሊያረጉ እንደሆነ ምናምን ሙሉ መረጃዎቹ ነበረኝ። ያው እኔ ማልጠራበት ምክንያት አለ። እንደዚህ አይነት ቦታ እኔ ሊጠሩኝ አይችሉም። ምክንያቱም እንደዚህ አይነት ሀሳብ ላራምድ አልችልም። ማለት ይሄ ከሰውኛ ተግባር የወጣ ነገር ነው እያደረጉ ያሉት። ከሰው አንድ ሰው ማሰብ የሚችል ሰው ይህንን ነገር አያደርግም። ማለት በጣም አዝኛለሁ፣ በጣም ተከፍቻለሁ። አብርሃም የፍቅር ጥያቄውን ስትጠይቀው በጣም ነው የደነገጠውና ቆይ እኔ አሁን ግራ የገባኝ ነገር በጣም ለሱ እንደምታስቢለት ለሱ እንደ ጥሩ ሰው እንደሆንሽ ለሱ በጣም ከማንምና ከምንም በላይ እንደምትጨነቂለት ነበር ለሩታ ስትነግሪያት የነበረው ማለት ነው። ለዛ ነበረ እኔም ከዛ በፊት ስናገርሽ ሶክስሽ ምናምን የነበረው አብርሃም ጋር ሌላ አጀንዳ እንዳለ እኔም ሩታም እናቅ ነበረ። አንቺ ያሰብሽው ሀሳብ ማለት ነው። አንቺ እሺ ችግር የለውም እንበል፣ ያው ምናልባት ሊፈጠር ይችላል፣ ፍቅር ሊመጣ ይችላል ከጊዜ በኋላ። ባለትዳርን ግን ማፍቀር አይደለም ሊመጣ ይችላል ከመላመድም በጣም ብዙ ጊዜ እያገኘሽም ስለነበረ ግን ያ ነገር ተገቢ ነው ልክ ነው ብዬ አላምንም። ግን በዚህን ያክል ደረጃ አንቺ የፍቅር ጥያቄ ሄርሜላ የፍቅር ጥያቄ እንድታቀርብ እና አቤል ፕሮግራም መሀል ላይ አዘጋጅተው ፕሮግራም እንትን ብለው ለአብርሃም የፍቅር ጥያቄውን አቅርቢለት ማለት ከአይምሮዬ በላይ ነው የሆነው። ይሄ ነገር በጣም ከአይምሮዬ በላይ ነው የሆነው። እሺ ሁሉም ሰው ተጠርቷል፣ እኔ አልተጠራውም ፕሮግራሙ ላይ። ጓደኛቸው ነኝ፣ ብዙ ነገሮችን ያሳልፍን፣ ደስታም ሀዘንም ብዙ ነገር ያሳልፍን። ሌላው ይቅር እኔ የቡቼ መገኘት ራሱ እዛ ፕሮግራም ላይ ግራ ገብቶኛል። ምን አይነት ብልግና ነው እያደረጋችሁ ያላችሁት? እኔ ቡቼ በቃ ማላምነው ማልጠብቀው ጭራሽ ፕሮግራሙ ላይ አይደለም ሄርሜላ አጠገብ አይደርስም ብዬ የማስበው ሰው ነበር እና የማያቸው ነገር በአጠቃላይ ከአይምሮዬ በላይ የሆነ ነው። ቆይ አብርሃም ምንድን ነው ያስደነገጠ ነገር? ማለት ፍቅር ጥያቄውን ስትጠይቅ ለምን ደነገጥክ? ሄርሜላ እኮ ያንን ነገር እንደምታደርገው ወይም ይህን አይነት ነገር ውስጥ እንድትገባ አርጋታል። አንተ አብርሃም አርጋታል። አብርሃት የምታደርገው ነገር ያ ሁሉ ነገር የምታደርገው ነገር አብርሃት የምትሆነው ነገር ያ ሁሉ የፍቅር ጊዜ የምታሳልፉት አብራችሁ ቪዲዮ የምትለቁት አብራችሁ ቪዲዮ የምትሰሩት የቲክቶክ ቪዲዮ ለሷ ልዩ እንክብካቤ ታደርጋለህ። ለሩታ የሚገባትን እንክብካቤ ለሄርሜላ ታደርግላታለህ። ያን ሁሉ ነገር እያደረግ እቺ ልጅ እንዴት ፍቅር ላታፈቅር ትችላለች? የሄርሜላ ጥፋት አይደለም። ጥፋቱ የሄርሜላ አይደለም። አሁንም እነግራችሁ ነገር እቺ ልጅ ፍቅር ውስጥ የገባችበት ምክንያት የአብርሃምና የግብረ አበሮቹ የጓደኞቹ ጓደኛ ተብዬ እንዳለ ሁሉ የኔም ጓደኞች የነበሩት እና አቤል
እንዳለ የምታውቋቸው አሁን ቡቼንም ጨምረውታል እንዳለ የምታዩቸው በአጠቃላይ የእነሱ ጥፋት ነው እና አብርሃም ለሄርሜላ የፍቅር ጥያቄውን ተቀብሏታል ብዬ እኔ አሁን ማሰብ አልችልም። ማለት በጣም ይከብደኝ ሊቀበላት እንደማይችል አውቃለሁ። ግን ልጅቷን በዚህን አክል ደረጃ ፍቅር ውስጥ መክተትስ ለምን አስፈለገ? ሄርሜላን ማለት ነው። ከዚህ በኋላ እሺ አብርሃም ምን አፍ አለኝስ ብለህ ነው ሩታ ጋር ልትሄድ የምትችለው? ምክንያቱም ሩታ ስትነግርህ የነበረችው ነገር ይሄንን ነበረ። ሩታ ስትናገር የነበረው ነገር በቃ ይሄ እንደሚፈጠር ታውቃለች። ያለ ምንም ምክንያት ሴት ልጅ መታ ስለምትወድህና ስለምታከብር መታ ብዙ ነገር ልታደርግልህ አትችልም። መጀመሪያም ውስጥ ፍቅር አለ። መጀመሪያ ያንን ነገር ስለምታውቅ ነው ሩታ በቃ በዛን አክል ደረጃ እሷ ከህይወት ትራቅ እያለች የነበረው። በጣም ስትናገሯት ነበር። ባልሽን ያዢ፣ ለባልሽ ይቅርታ አድርጊለት ምናምን። ይሄው መጨረሻውን ስለምታውቀው ነው ሩታ እንደዚህ አይነት ነገር ያደረገችው ማለት ነው። በቃ እንጂ ባሏን ጠርታ ወይ አብርሃም ጠልታው እንዳልሆነ ታውቃለች። ወይም ባሏን ባለጌ ነው ብላ አስባም ማለት ነው። እንደማይባልግ መጥፎ ነገር እንደማያደርግ ሙሉ ለሙሉ ታውቀዋለች። ግን አሁን ላይ አብርሃም ከሄርሜላ ጋር ያው እንደተፈጠረው አያችሁ። ትላንትና አቤል ጭራሽ ሄርሜላና አብርሃምን ካልዳርኩ ብሏል። በቃ ካልዳርኩ ብሏል ጭራሽ። አሁን ይሄ ማጣበሱ ምናምን በቃ ተዋለፈኩ። ከዛ ደረጃ አልፎ የፍቅር ጥያቄ አቅርቢለት ብሏል። አሁን ካልዳርኳቸው እያለ ነው። አሸወይና ምናምን እያለ ነው እንትን እያለ ያለው አቤል ማለት ነው። እኔ እንደ አቤል አይነት ቆሻሻ ሰው በህይወቴ አይቻላል። ሰው በእንደዚህ ያክል እኔ ጥሩ ልጅ የነበረ ሰው ተቀይሮ እንደዚህ መጥፎ ባንዴ ሲሆን እኔ ምን እንደምል አላውቅም። እኔ ሰው እንደዚህ ባንዴ እንዴት ክፉ ሰው ሊሆን ይችላል? የሰው ልጅ ባንዴ እንደዚህ ክፉ ሊሆን አይችልም የሆነ ነገር ካልሆነ በስተቀር። እንዴ ሚስቱ ወልዳ ቤት የተቀመጠች ባለ ትዳር አራስ እያለች ሩታ እዚች ጋር የፍቅር ጥያቄውን አቅርቢለት ብሎ አብርሃምን ይጠራል? አረ ወገን ወዴት እየሄድን ያለ ነው? እኔ እኮ ግራ ገባኝ ማለት እና ምን ማለት ምንድነው? ከዚህ በኋላ ምንድነው ሐሳቡ የሚለው ሄርሜላና አብርሃም ሊጋቡ ነው። ባቤል አስተሳሰብ በቃ መነግራችሁ ነገር ሄርሜላ እና አብርሃም ከዚህ በኋላ አቤል ሊያስደርጋቸው የሚችለው ነገር ቢኖር ማለት ነው ሄርሜላንም አዘጋጅቶ አብርሃምንም አዘጋጅቶ ሄርሜላም አብርሃምም ከዚህ በኋላ ሊጋቡ ነው። በቃ ባቤል አስተሳሰብ እንደዛ ነው እየታሰበ ያለው። ሊያጋባቸው ነው። ሌላ ብዙ ታሪክ እያሰበ እንደሆነ አውቃለሁ። ለዛ ነው ትናንትና የሰራሁት ቪዲዮ አይታችሁታል። የሆነ ወረቀት ይዤ ነበር፣ አውቄ ነበር እንደዚህ እንደሚፈጠር። አንዳችም ጥፋት ሄርሜላን እንዳትናገሯት፣ ሄርሜላ መመለስ ይችላል፣ አብርሃም ማስቆም ይችል ነበር። ይሄ እንደሚፈጠር ደግሞ ግልጽ ነው በጣም ሁላችንም፣ ሁሉም ሰው ሊያውቀው የሚገባም ነገር። ሰው እንዴት በዚህና አክል ደረጃ ሰው ይወርዳል? እዩ ምን እያደረጋችሁ ነው እንዴ? ለሩታ አይምሮ አታስቡም እንዴ? ነው ቤት ተቀምጣም አላ ሩታ ከአብርሃም ጋር ልትሆን የምትችል አይነት ሰው አይደለችም። የሩታና የአብርሃም ትዳር አብቅቷል። በቃ መጨረሻ ደረጃ ላይ ደርሷል። ያም የሆነበት ምክንያት እድሜ ለጓደኞቹ አብርሃምን ዳሩት። እንደዚህ አይነት ጓደኛ፣ ቆሻሻ የሆነ ጓደኛ፣ እንደዚህ አይነት ባለጌ ጓደኛ፣ እንደዚህ አይነት መጥፎ አስተሳሰብ ወደ ህይወት ይዞ ሊመጣ የሚችል ጓደኛ በህይወታችሁ ላይ አያስፈልግም። ሰውን የሚመርዝ ሄርሜላ ጥፋት የለባትም። አሁንም እነግራችሁ ነው
ሄርሜላ ጥፋት ምንም ያጠፋችው ጥፋት የለም። እኔ እውነቱን ስነግራችሁ ለሄርሜላ የተለየ ስሜት አለኝ፣ የተለየ ማለት ነው ከማንም እና ከምንም በላይ አሁንም ቢሆን ማለት ነው። አሁንም ለአብርሃም የፍቅር ጥያቄ አቅርባም ቢሆን ለአብርሃም የፍቅር ጥያቄ ቢቀበላትም እኔ ለሄርሜላ አሁንም ቢሆን ስሜት አለኝ። ለምን የተሳሳተ መንገድ የምወዳት ልጅ ስትሄድ ዝም ብዬ የማይሰው አይደለም፣ እንድትሄድም አልፈልግም። ሄርሜላ የተሳሳተ መንገድ ላይ እየሄድሽ ነው። ሄርሜላ ህይወትሽን እያበላሽሽ ነው ያለሽ። ሄርሜላ ጭራሽ ፈጽሞ ለወደፊትሽ ጥሩ የሆነ ነገር አለም እየሰራሽ ያለሽ። በኋላ ይቆጭሻል። ተመለሽ። ጥሩነትሽን አውቃለሁ፣ ሰምቻለሁ። ግን እነዚህ ባለጌዎች በሚያስቡት አስተሳሰብ ላይ አንቺን መጠቀሚያ እያደረጉሽ ነው። ተከፍሏቸው ይሁን ምን ሆነው ይሁን አላውቅም፣ መጠቀሚያ። እኔ ቢገባሽ ማለት ነው እኔ ፈረንጁ ካሌብ ለምን ያልተጠራን ይመስልሻል? እኛ ደስተኛ ብትሆኚ 50 ሺህ ስለገባን እኮ ደስተኛ ነን። ግን የታሰበ ዓላማ አለ። እኛንን ከኋላ እየሄድን የእነሱን ነገር እያከቸፍን ያለነው። እነሱ ያሰቡትን እቅዶች በአጠቃላይ እያጠፋን ያለነው እኛ ነን። ምክንያቱም ሩታ በጣም ስለምታሳዝነኝ፣ በጣም አንጀቴን ስለምትበላ የዓለማችን ጠንካራ ሴት ጥራ ብባል ልጠራት ከምችላቸው ስም ዝርዝሮች ውስጥ አንዷ የሆነች ሴት ነች። መልካም ለትዳር የምትሆን እንደዚህ አይነት ሴት ደግሞ ተጎርታ ማየት አልፈልግም። ለዛ ነው ከስር ስራቸው ስለምናጠፋ ነው ፕሮግራሙ ላይ እንድንገኝ ያልፈለጉት። አብርሃም ይሄ ፕሮግራም ላይ ለምን ላንጠራ ቻለን? እኛ እስቲ ዝም ብለህ አስበው፣ አይምሮም እስቲ አገናዝብ። ማለት ለምሮኛ ሊጠሩን ያልቻሉት እንዴ? በአንተ ህይወት ላይ ገብተው እነሱ ምንም እኮ መፍትሄ የላቸውም። ለምንድን ነው ውሳኝ የምታረጋቸው ነገሮች? ከሩታ ጋር የበለጠ ሞር እንድትራረቅ የሚያደርገን ነገር እያደረጉ ያሉ ሰዎች ናቸው በዚህ ሰዓት። እነ አቤል፣ እነ ብሩክ፣ እነ እዩ አወራለሁ። አሁን ላይ ማንም ጥሩ ሰው የለም። ቡቼም ተጨምሯል። ከዚህ በፊት የነበረው እንትና ማን ነው ኪዬም መጥቷል። አሁን ላይ በጣም የተሰባሰቡ ነው። በእርግጥ ቡቼን አይቼዋለሁ። ፊቱም ጥሩ አልነበረም። ምናልባት ድንገት ጠርቶት ይሆናል ብዬም እያሰብኩ ነው። ቡቼን ማለት ነው ድንገት ጠርቶት ይሆናል ብዬ ነው እያሰብኩ ያለው እንጂ ቡቼ እንደዚህ የሚያደርግ አይነት ሰው አይደል። ቡቼ ለቃሉም ለእንትኑም የሚኖር ሰው ነው። የእምነት ሰው ነው አውቃለሁ። ግን አቤል አይምሮ እየሰራ አይደለም። በቃ እሺ ከአቤል ራቅ። አብርሃም እባክህ ከነ አቤል ከነ ብሩክ ራቅ። እኔ ለምን እንደ ጓደኛ እኔ ላንተ መጥፎ ሰው አይደለሁም። በቃ እኔ ጥሩ ነገር እየነገርኩ እሺ። እኔ ላይ ምንም አይመጣም ነው አሁን አንተም ሁሌ የምትለው። ይሄው መጣች ሄርሜላ አመጣችባ የፍቅር ጥያቄ። ምን ምላሽ አለ ለዚህ? ምንድነው ምላሽ? እሺ ልትላት እንዳትጎዳ ማለት ነው። ሰው ማስቀየም ስለማትፈልግ አይደል ሄርሜላ ወደ ህይወት የመጣችው። ስትመጣ ያልገፋት ሰው ማስከፋት ስለማትወድ ነው። እስቲ አፍቅሬ ያለው ብላለች። እስቲ ከዚህ በኋላ መልስ ምንድነው የሚሆነው? መልስ በጀማ ተሰብስበው ያንተን ህይወት ለማበላሸት የሚሞክሩ ሰዎች መሀል ተከበ ይሄው ለዚህ ጉድ በቃ። ይሄንን ጥያቄ ምን ብለህ እንደምትመልሰው እኔ በቃ በጣም ግራ አውቃለሁ እኮ የምትመልሰው መልስ ምን እንደሆነም አውቃለሁ። ግን ቢያንስ ቤት ስለተቀመጠች ሩታ አናስብም? እናንተ ጀዝቦች ጀዝባ ናችሁ እውነት። በዚህን አክል የዘቀጠ አይምሮ ኖሯችሁ የዘቀጠ ስራ ትሰራላችሁ ብዬ ግን አስቤ አላውቅም። ሄርሜላና አብርሃምን ተጋቡ ትሏቸዋላችሁ ጭራሽ። ምን አይነት ሰይጣን ነው የገባባችሁ? ምን አይነት አይምሯችሁ የዛገ ሰው ነው? እኔ በዚህ አክል ደረጃ ማለት ጥሩ ጊዜ አሳልፈናል፣ መልካም ጊዜዎችን አሳልፈናል። ፍቅራችን ደስ ይል ነበረ፣ በጣም ብዙ ነገሮች ነበሩን። ግን አሁን ላይ ሰላማችን እናጠናል ማለት የድሮ ፍቅራችን ይሻለን ነበር። እኔ ምኑን ቀርቶ ያኔ ልጅ እያለን
የነበረን ነገር በጣም ፍቅር ነበረን። አሁን ላይ ሁላችንም ትልቅ ስለሆን ነው ወይ ያቺ የመጣች የሆነ ትንሽ ገንዘብ ስለመጣች ነው ሰይጣን እየሆን ያለ ነው። በዚህና ክል ደረጃ በጣም ግራ የሚያገባ ነገር ውስጥ ነው የገባው። ነገ ሄደ ሩታን ምንም አላጠፋውም ልትላቱ አንተ የጓደኛን ህይወት ለማስተካከል አቤል የጓደኛን ህይወት የአብርሃምን ለማስተካከል የሩታን ህይወት እያበላሸ አንተ ወደፊት ህይወት ምን ሊሆን እንደሚችል ግን ታውቃለህ? ገና እኮ ልጅ ያልወለድክ ሰው ገና ያላገባ ሰው ወደፊት ምን አይነት ነገር ሊገጥም እንደሚችል ማወቅ አለብህ። ገና ቤት ተቀምጣ ያለች ልጅን ትዳር ትበጠብጣለህ። ሰው ሊጣላ ይችላል፣ ማለት ትዳር ሊጋጭ ይችላል። መልሶ ማስታረቅና የሆነ ነገር እንዲፈጠር ማድረግ ነው እንጂ በዚህ ፍጥነት ሌላ ሰው ማጣበስና ሌላ ሰው ማጋባት እኔ በህይወቴ አይቻልም። ይሄ የጓደኛ ስርዓት አይደለም። ለዛም ነው እኔ ቦታው ላይ ብገኝ ያለውን ነገር ባጠቃላይ ሄርሜላ ጋር እኔን ማያስደርሱኝ ለዛ ነው። እኔ ሄርሜላ ጋር መሄድ ፈልጋለሁ፣ ማግኘት ፈልጋለሁ፣ ግን እንዳላገኝ እየጣሩ ያሉበት ምክንያትን ስለማውቀው ግን አሁንም ማስረግጬ የምነግራችሁ የሚኖረው ነገር ማለት ነው የሩታ ህይወት እንደዚህ ተበጥብጦ እንደዚህ አዝና እንደዚህ ተከፍታ እንደዚህ ምስቅልቅሏ እንዳወጣችሁ ማለት ነው እስከ መጨረሻው ድረስ እንደማልፋታችሁ ነው የምነግራችሁ። እናንተ ፕሮግራሙ ላይ ባጠሩኝም እኔ በሚሄድበት ርቀት እሄድባችኋለሁ። ይሄ ማለት እየዛትኩ አይደለም። እናንተ የሩታን ህይወት አመስቃቅላችሁ እንደዚህ ቤት እንድትቀመጥ አድርጋችሁ እናንተ ደስተኛ ሆናችሁ ሄርሜላና አብርሃምን አንድ ላይ አጋብታችሁ ልትኖሩ አትችሉም። ይሄ እንደማስጠንቀቂያ ነው የምነግራችሁ። ተገባችሁ ማለት እንደማስጠንቀቂያ ብቻ ሳይሆን አድርጌ ማሳያችኋለሁ።